ከትኩሳት ጋር የተገናኘ ማንቀጥቀጥ እንዴት ነው የሚመረመሩት? ሕክምናው እንዴት ነው የሚሰጠው? ጤና ይስጥልኝ። ዶክተር ሽታሁን እባላለሁ። የህፃናት ሕክምና ስፔሻሊስት ሐኪም ነኝ። ወደ ምርመራውና ሕክምናው ስንመጣ ፌብራይል ሲጀር ወይም ከትኩሳት ጋር የተገናኘ ማንቀጥቀጥ ምንድነው? እንዴት ነው የሚመረመሩት? ሕክምናው እንዴት ነው የሚሰጠው? በሽታው እንዴት ነው የሚታወቀው የሚለው ጥያቄ ስንመጣ በዋነኝነት ምርመራው ወላጆች ወይም ደግሞ አሳዳጊዎች ከሚሰጡን የታሪክ ግብአት ሐኪሙ በአካል ከሚመረምረው ምርመራ እና በተጨማሪም አንዳንድ የላቦራቶሪ ምርመራዎችን በመጨመር በሽታውን ማወቅ እዛም ማከም ይቻላል ማለት ነው። ስለዚህ ታሪኩን በተመለከተ አሳዳጊ ወይም ወላጅ ሊሰጠን የሚችል እንደ ግብአት የሚወስዳቸው ማንቀጥቀጡ ለምን ያህል ደቂቃ እንደቆየ፣ ከሙቀቱ ውጭ ሌላ ተያያዥ ያላቸው ምልክቶች ካሉ፣ መሳል፣ ቶሎ ቶሎ መተንፈስ፣ የጉንፋን ምልክቶች ካሉ፣ ትውኪያ፣ ተቅማጥ፣ ሽንት ቧንቧ ኢንፌክሽን ምልክቶች ለምሳሌ ሲሸኑ ማቃጠል፣ ቶሎ ቶሎ መሽናት፣ በተለይ ሴት ልጆች ያልተገረዙ ልጆች ላይ እንደዚህ አይነት ነገር ካለ ይህንን ከወላጆች ግብአት እንወስዳለን ማለት ነው። በአካል ምርመራው ላይ በዋነኝነት የሙቀቱን ምንጭ ለማግኘት ትኩረት ሰጥቶ ምርመራ ይደረጋል። ይህም የጆሮ ኢንፌክሽን እንዳይኖር ቸክ ማድረግ፣ ጆሮ ቶንሲልን ቸክ ማድረግ፣ ሳምባ ምርመራ እነዚህን እና በዋነኝነት ደግሞ የነርቭ ወይም ደግሞ ኒውሮሎጂክ ኤግዛሚኔሽን የሚባለውን በትክክል በደንብ ሰርቶ ችግሩን ማወቅ ያስፈልጋል ማለት ነው። ከዚህ በተጨማሪ የላቦራቶሪ ምርመራ እንዳስፈላጊነቱ በአካል ምርመራ እና ወላጆች በሰጡን የታሪክ ተመስርተን አንዳንድ ላቦራቶሪ ምርመራዎች እናዛለን ማለት ነው። በተለይ ሲቢሲ የሚባል የኮምፕሊት ብለድ ካውንት ኢንፌክሽን አለ የለም፣ ነጭ ደም ሴሉ ብዙ በዝቷል፣ ሳብታይፖችን የሐኪሙ ራሱ የሆነ ኢንተርፕሬት የሚያደርግበት መንገድ አለ። እነሱ መኖር አለመኖሩን ቸክ ማድረግ ያስፈልጋል። የደም ማነስ በተለይ የአይረን እጥረት እሱ አንዳንዴ ከዚህ በሽታ ጋር ሊገናኝ ስለሚችል የሄሞግሎቢን መጠን፣ አንዳንዴ ደግሞ ፌሪት የሚባል ምርመራ ልናዝዝ እንችላለን። ወባማ የሆኑ አካባቢዎች ላይ እና ወደ ወባ ያለበት አካባቢ የተጓዙ ልጆች እና ማንቀጥቀጥ ከሙቀት ጋር ያላቸው ልጆች ካለ እነዚህ ልጆች የወባ ምርመራ ያስፈልጋል። ምክንያቱም አንዳንዴ የጭንቅላት ወባ ከዚህ ምልክት ጋር ተመሳሳይነት ስላለው ማለት ነው። ከዚህ በተጨማሪ የሙቀቱን ምንጭ ለማወቅ የሽንት ቧንቧ ኢንፌክሽን አንደኛ የሙቀት መንስኤ ሊሆን ስለሚችል የሽንት ምርመራ ልናደርግ እንችላለን። የሚያስላቸው ልጆች ላይ በአካል ምርመራ ላይ ሳምባ ላይ ችግር ካገኘን እንደ ራጅ አይነት ነገሮችን እናሰራለን። ሳምባ ራጅ ማለት ነው። እነዚህ ያስፈልጋሉ። በተጨማሪ ብዙ ጊዜ ወላጆችን ከሐኪሞች ከልጆች ሐኪሞች ጋር ላያግባባ የሚችል አንጻራዊነት ላያግባባ የሚችል እና ወላጆችን ሊያስደነግጥ፣ ሊያስፈራ፣ ሊያስደንቅ የሚችል የማጅራት ገትር ምርመራ ይደረግላቸው የሚለው ነው። ሁሉም ልጆች ማጅራት ገትር ምርመራ ያስፈልጋቸዋል። ነገር ግን ልጆች ማንቀጥቀጡ ከሙቀት ጋር ያለ ማንቀጥቀጥ ወይም ደግሞ ፌብራይል ሲጀር ከ18 ወር በፊት ከተከሰተ የልጆች እድሜ ከ18 ወር በታች ብሎ ማንቀጥቀጡ ከተከሰተ፣ ያልተከተቡ ልጆች ከሆኑ፣ ይሄ ኮምፕሌክስ ወይም ደግሞ ውስብስብ አይነት ፌብራይል ሲጀር ያላቸው ልጆች ከሆኑ እና አንዳንዴ ደግሞ መድኃኒት ጀምረው የመጡና ማንቀጥቀጡ የተከሰተባቸው ልጆች ላይ ይህንን የማጅራት ገትር ምርመራ የሚኖሩን ቸክ ማድረግ ያስፈልጋል። ምክንያቱም የማጅራት ገትሩን ቸክ አድርገን ምርመራውን በሰዓቱ አረጋግጠን ማጅራት ገትር ካለ በስርዓት ካልታከመ በጊዜ ካልተያዘ ማጅራት ገትር ገዳይ ነው እንደሚታወቀው። ስለዚህ እሱ ለመዳን በአስፈላጊ ለሆኑ ልጆች ማጅራት ገትር ምርመራ ያስፈልጋል። ከዚህ በተጨማሪ አንዳንዴ የብሬን ኢሜጂንግ የምንላቸው እንደዚህ ሲቲ ስካን እና ኤምአርአይ ሩቲንሊ አናዝም ወይም ደግሞ ለሁሉም ህፃናት አናዝም። ነገር ግን ለአንዳንድ ልጆች እንዳስፈላጊነቱ በሐኪሙ ውሳኔ ኢንፌክሽን፣ የጭንቅላት ኢንፌክሽን፣ የአንጎል ኢንፌክሽን የሚያጠራጥር ካለ አንዳንዴ ደግሞ አንቀጥቅጧቸው ረዥም ሰዓት ሳይነቁ የቆዩ ልጆች ላይ እንደዚህ ፕሮሎንግድ የሆነ ኦልተርድ ሜዲቴሽን ያላቸው ልጆች ላይ እና በአካል ምርመራ ጊዜ አንደኛው የሰውነት ክፍል የመስነፍ ምልክት ከዚህ አብኖርማል ኒውሮሎጂክ ኤግዛም ፋይንዲንግ ካለ ለእነዚህ ልጆች ብሬን ሲቲ ስካን ወይ ብሬን ኤምአርአይ ማዘዝ ይኖርብናል ማለት ነው። ሌላ የሚጥል በሽታ ያለባቸው ልጆች ብዙ ጊዜ የሚሰራላቸውን ኢኢጂ ወይ ደግሞ ይሄ ብሬን ዌቭ ቴስት የምንለው ምርመራ አንዳንድ ልጆች አስፈላጊ ሆኖ እናገኘዋለን። ኢኢጂ ለሁሉም ልጆች ሩቲን በሆነ መንገድ አሰራም። ነገር ግን አንዳንድ ልጆች ላይ በተለየ ሁኔታ ኢኢጂ ማዘዝ ያለብን ልጆች ሊኖሩ ይችላሉ። እንደዚህ አይነት ችግር ያለባቸው ልጆች ለምሳሌ ተደጋጋሚ የሆነ ውስብስብ አይነት ፌብራይል ሲጀር ያለ
ወይም ደግሞ ሪከረንት ኮምፕሌክስ ፌብራይል ሲንድሮም የምንለው እሱ ያለባቸው ልጆች ካለ፣ የእድገት ውስንነት ወይም ደግሞ የኒውሮ ዲቨሎፕመንታል ዲሌይ ያለባቸው ልጆች ካሉ፣ ሌላ በአካል ምርመራ ጊዜ እንደዚህ አብኖርማል ኒውሮሎጂክ ፋይንዲንግ የሰውነት መዛል፣ መስነፍ ያለባቸው ልጆች ካሉ፣ ካንቀጠቀጣቸው በኋላ ለረጅም ጊዜ ሳይነቁ መቆየት ያላቸው ልጆች ላይ የኢጂ ምርመራ ማዘዝ ያስፈልጋል። አንዳንዴ ደግሞ የኢፕለፕሲ ሲንድሮም የምንላቸው በተለይ እንደ ድራቤት እና ሌሎች የስትራክቸራል ኤፒሌፕሲ ሲንድረምስ እነሱን ቸክ ለማድረግ ኢጂ ሊታዘዝ ይችላል። ኢጂ ከታዘዘ መታዘዝ ያለበት እና መሰራት ያለበት ሳይንቲፊካሊ ሪኮመንድ የሚደረገው ወይ ደግሞ የሚመከረው ችግሩ ከተፈጠረ ወይ ከክስተቱ ከ1 እስከ 2 ዓመት በኋላ መሆን አለበት። እሱ የራሱ የሆነ ሳይንሳዊ ትንታኔ ያለው። ወደ ህክምናው ስንመጣ ህክምናው በዋነኝነት ትኩረት የሚያደርገው የሙቀቱን ምንጭ ፈልጎ ማከም። በዋነኝነት ትኩረት ማድረግ ያለበት የሙቀቱን ምንጭ መፈለግ፣ በታሪክ ከወላጆች በምንወስደው ታሪክ፣ በአካል ከምናደርገው ምርመራ፣ በላብራቶሪ ታግዘን ከምንሰራቸው ነገሮች ተነስተን የሙቀቱን ምንጭ አውቀን የሙቀቱን መንስኤ ማከም ነው ማለት ነው። ስለዚህ ባክቴሪያል ኢንፌክሽን ካለ አንቲባዮቲክስ፣ ፕሮፐር የሆነ አንቲባዮቲክስ፣ አስፈላጊ የሆነ አንቲባዮቲክስ በትክክል መስጠት፣ ከዛ ጎን ለጎን ሙቀታቸውን መቆጣጠር። በተለይ ይሄ ኢንፌክሽኑ ለተወሰነ ጊዜ እስከምንቆጣጠሩ ጊዜ ድረስ ሙቀቱ ከፍ የማለት ነገር ሊመጣ ስለሚችልና መልሶ የመጣል የማንቀጥቀጥ ነገር ስለሚኖረው እሱን ሙቀቱንም መቆጣጠር ያስፈልጋል ማለት ነው። ከዛ በተጨማሪ ማንቀጥቀጡ ሆስፒታል ውስጥ ከተከሰተ፣ ሆስፒታል ውስጥ ወይ በጤና ተቋማት ውስጥ ከተከሰተ ይህንን ቅጽበታዊ በሆነ ሁኔታ ማንቀጥቀጡን ማስቆም የሚችሉ የሚጥል በሽታ መድኃኒት አሉ። እነሱን ዲያዜፓም፣ ሚዳዞላም ሄልዝ ኢንስቲትዩሽን ውስጥ ወይም ደግሞ የጤና ተቋማት ውስጥ መስጠት ይቻላል፣ ቶሎ አክቲቭ ሲጀር ካለ ማለት ነው። ከዛ ውጭ ሌሎች ለረዥም ጊዜ የሚወሰዱ የሚጥል በሽታ መድኃኒት የሚባሉ ፌኖባርቢቶል፣ ፌኒቶይል እነሱ መድኃኒቶች አይመከሩም፣ አይሰጡም። ምክንያቱም በተደጋጋሚ እንዳይከሰትም አያግዙም። ከዚህ በተጨማሪ የጎንዮሽ የተወሰነ ቢሆን ሳይድ ኢፌክት ስላላቸው እነሱ አይመከሩም ማለት ነው። በቀጣይ መሰናዶ ሌሎች ጉዳዮችን ይዘን እንመጣለን። እስከዛው ሰላም።